አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱመያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ይዤላችሁ የቀረብኩት የውዱ ነብያችንን ሰለላሁ ዐለይሂ ወሰለም እና የእናታችን ኸዲጃ ረዲየላሁ ዐንሃ እውነተኛ የፍቅር ታሪክ ክፍል 4 እና የመጨረሻው ነው። አብራችሁ ይቆዩ። ወረቃም እንዲህ አላት፣ ምን ነው ልጄ ምን አገኘሽ አላት። ኸዲጃም አባቴ እንግዶችን በባዶ መልሶ የለ አለችው። ወረቃም ቆጣ ብሎ አንቺም መልካም አልሰራሽም፣ የቅርቡም የሩቁም ለጋብቻ ቢጠይቅሽ ፍቃደኛ አልሆንሽም አላት። ኸዲጃም የጠየቁኝ በሙሉ ነውር አለባቸው፣ ኡትባ ሽማግሌ ነው፣ አቡ ጀህልም ክፉና ጨካኝ ርካሽ ነው፣ ኡመያ ደግሞ እጅግ ብዙ አካባቢዎችን ያስተዳድራል። እኔ ደግሞ መካን ለቅቄ መሄድ አልፈልግም። ለእኔ ስጦታዬና በረካዬ እዚሁ መካ ነው ያለው አለችው። ወረቃም በእርግጥ ሰዎቹ እንዳልሽው ችግር ያለባቸው ናቸው ሲላት፣ አጎቴ ሆይ ከነሱ ሌላ የጠየቀኝ አለ አለችው። እሱም መሐመዱል አሚን ጠይቆሽ የለ አላት። ኸዲጃም በእርግጥ አዎ፣ የእርሱን ነውር የምታውቀው ከሆነ ንገረኝ አለችው። ወረቃም በእርግጥ አባትሽ እንዳለው አይነት ነውር አይደለም፣ ቢሆንም አድምጭኝ አላት። ስለ ሙሐመድ ሰለላሁ ዐለይሂ ወሰለም መልካምና ጥሩ ዝና እንጂ እርሱ በጭራሽ ነውር ይኖረዋል ብላም አስባም ገምታም አታውቅም። ግን አጎቷ ለመናገር የፈለገው ነውር ለመስማት ባትፈልግም ግድ ነውና ለማድመጥ ተመቻችታ ቁጭ አለች። ወረቃም መሐመዱል አሚን ውብና ግርማ ሞገስ የተጎናጸፈ አንደበተ ርቱዕ የተዋጣለት ንግግር አዋቂ በገለጻ ችሎታው አቻ የሌለው ታማኝ ማጭበርበር የማያውቅ ፊቱ ያበራ ብሩህ ገጽታ በኑሮ የተሞላ ወደ ሰማይ ከሚያየው ይልቅ ወደ ምድር የሚያይበት ጊዜ የበዛ ሐቅ ሲጣስና ፍትህ ሲጎድል የሚከነክነው ሲታይ የማይጠገብ ለራሱ ሳይበላ ሌሎችን ቀድሞ የሚያበላ ሲል ዘረዘረላት። ኸዲጃም ግራ በመጋባት እኔ ነውሩን ንገረኝ አልኩህ፣ አንተ ደግሞ ታላቅነቱን ነገርከኝ አለችው። ወረቃም ቀጠለ፣ ፊቱ እንደ ጨረቃ የሚያበራ እጅግ ቸር፣ አፍንጫው ቀጥ ያለ፣ አይኑን ላየው እጅግ ጉድ የሚያሰኝ ነው በማለት ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ውበት አወራ። ኸዲጃ ምን ነው ታዲያ ነውር አለው ስትል ሰማሁ አለችው። ወረቃም አቡ ጀህል ድሃ ገንዘብ የሌለው ሲል ሰማሁት አለና ቀጠል አድርጎ ዋናው ቁም ነገር ድሃ መሆኑ አይደለም፣ ገንዘብ ነገ ይገኛል አላት። ኸዲጃም ወረቃ ለሙሐመድ ሰለላሁ ዐለይሂ ወሰለም ያለውን ጥሩነት አመለካከት ስታውቅ አጎቴ ሆይ በሆዴ ውስጥ ያለውን ምስጢር ዘክዝኬ ልንገርህ፣ በሙሐመድ ፍቅር ተማርኬያለሁ። በእርሱ ጥሩ ባህሪ ሸይጣን ካልሆነ በስተቀር ማንም አይናደድም። እናም ከምወደውና ከማፈቅረው ሰው ጋር በቶሎ አገናኘኝ አለችው። ወረቃም በደስታ ብድግ ብሎ ቆመ። ከዚያም ከሙሐመድ ጋር ከተጋባሽ በመጨረሻሽ አምሮ የሁለቱም ሀገር ደስተኛ ትሆኛለሽ ሲላት፣ የፈለገ ሰው ቢመጣ ከሙሐመድ አይለየኝም አለችው። ወረቃም መሐመዱል አሚን ባመጣልሽ ምን ትሰጭኛለሽ ሲል ጠየቃት። ኸዲጃም ሀብቴንና ቤቴን በእጅህ አደርጋለሁኝ አለችው። መሐመዱል አሚን ከሀብት አስፈልጣ ወረቃም እኔ ካንቺ የምፈልገው ምንም የለም፣ መሐመድን በማግባትሽ ወደፊት የዘላለም ቤት እንዳምርልኝ ጌታዬን ከጅላለሁ አለና ቀጠል አድርጎ ኸዲጃ ሆይ ወደፊት ከፊት ለፊታችን ወደ አኼራ ስንሄድ ሂሳብና ቅጣት ይጠብቀናል። ከዚህ የሚያድነን ደግሞ በአላህ አንድነት እርሱ በላከው መልእክተኛ ብቻ ያመነ ነው አላት።
ወረቃ ከከዲጃ ቤት ወጥቶ ያመራው ወደ ወንድሙ ኹወይሊድ ቤት ነበር። እንደገመተውም ሰክሮ አገኘው። በእጁ የመጠጥ ብርጭቆ ጨብጧል። ወረቃም አጠገቡ ቁጭ አለ። ኹወይሊድ ከመጠጡ ሊጎነጭ ሲል ወረቃ ከለከለውና ከእጁ ተቀበለው። ከዚያም ወረቃ በኒ ሐሽሞች አንተን ሊገሉህ እየተመካከሩብህ ነው። በተለይ ሐምዛ ከነቤቱ አቃጥየው አሻራውን አጠፋለሁ እያለ ይዝትብሃል አለው። ኹወይሊድም በምን ወንጀሌ ነው ይህ ክፉ ስራ የሚፈጸምብኝ ሲል ጠየቀው። ወረቃም የወንድማቸውን ልጅ ሙሐመድን ስትሳደብ ሰማሁ። በእርግጥ እንደ ሙሐመድ ያለ ጨዋ ሰው አይሰደብም። ከዲጃ ወደ ሻም ስትልከው በጉዞ ያጋጠመውንና የታየውን ተአምር መይሰራ ሲናገር ሰምተህ የለ አለው። ኹወይሊድም በእርግጥ ሙሐመዱል አሚን ለእኔ የተከበረና ጨዋ ሰው ነው፣ ግን ከዲጃን ለጋብቻ ጠየቁለት፣ እኔ ደግሞ እምቢ አልኩኝ ሲለው፣ እኛ ቤተሰብ በዚህ ጉዳይ ሳንመካከር ብቻህን ለምን መልስ ሰጠህ አለው ወረቃ። ኹወይሊድም በሁለት መንገድ ፈርቼ ነው ጋብቻውን ያልተቀበልኩት። አንደኛው ከፀሐይ መውጫ እስከ መግቢያ የናኘው ዝናዬ እንዳይበላሽ፣ ሁለተኛው ሙሐመድ የከዲጃ ተቀጣሪ እናትና አባት የሌለው የቲም በመሆኑ ነው አለው። ወረቃም ቁረይሾች ዘንድ የተወደደውን የሙሐመዱል አሚን የዘር ግንድ ለመቀላቀል የማይፈልግ ማንም የለም። አንተ ከዲጃን ብትከለክላቸው እርሷ ራሷን ለሙሐመድ አጭታለች። አንተ ግን ለጀግናውና ለአንበሳው ሐምዛ፣ ለስመ ገናናው አባስ፣ ለተወዳጁ አቡ ጧሊብ ጠላት ሆንክ አለው። ኹወይሊድ አሰብ ባደረገና ወንድሙ ወረቃ የነገረው እውነት ከሆነ የእርሱ ከዲጃን መከልከል ዋጋ ቢስ ነው። ከዚያም ለወረቃ እንዲህ አለው፣ ወንድሜ ሆይ እነርሱ ጋር ሄደህ ኹወይሊድ ተስማምቷል ብትላቸው የሙሐመድን አጎቶች እንዳይሳለቁብኝ ፈራሁ። ወረቃም ኹወይሊድ ሆይ ለዚህ ሐሳብ አይግባህ፣ በኒ ሐሽሞች እንዳይቀየሙህ ይቅርታ እንዳደርጉልህ ለማድረግ ቃል እገባልሃለሁ አለው። በዚህን ጊዜ ኹወይሊድ ደስ አለው። ለወረቃም የሙሐመድ ቤተሰቦች ዘንድ ሄዶ እንዲያሳምናቸውና ይቅርታ እንዳደርጉለት፣ ከዚያም ውክልና ወስዶ ከዲጃን ኒካ እንዳደርጉላት ነገረው። ወረቃም እንደተባለው አደረገ። የሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች ተስማሙ። ወደ ከዲጃ አጎት አምር ኢብን አሰድ ጋር በመሄድ የማጫውን ጥሎሽ አሟልተው ኒካ ተደርጎ እንዳበቃ እርድ ተከናውኖ ስጋው ለድሆች ተከፋፈለ። የአካባቢውን ሰዎች በሙሉ ጋበዙ። ከተጋበዙም ሰዎች መሃል ሙሐመድን ሰለላሁ ዐለይሂ ወሰለም በሕፃንነታቸው ያጠባቻቸው ሐሊመቱ አሳዕዲያ ነበረች። የተከበረችው ከዲጃም ለሙሐመድ ሰለላሁ ዐለይሂ ወሰለም ያላትን የላቀ ፍቅር ለመግለጽ ለሙሐመድ ሰለላሁ ዐለይሂ ወሰለም የጡት እናት ለሐሊማ 40 በጎችን በስጦታ አበረከተች። እንዲሁም ባሪያዋ የነበረው ዘይድ ኢብን ሐሪስ ሰጠቻቸው። በመጨረሻም የዴስ ቀን የመካ ሹማምንቶችና ታላላቅ ሰዎችን የከዲጃ ቤተሰቦች ያዘጋጁትን ድግስ ተመግበው እንዳበቁ ወረቃ ኢብን ነውፈል እንዲህ አለ። እንግዶቼ ሆይ በዚህች በመካ ዙሪያ ያላችሁም ይሆን ከሌላ አካባቢ ተጋብዛችሁ የመጣችሁ ሁላችሁም እወቁት፣ በዛሬው ዕለት በዚች ሰዓት ልጃችንን ከዲጃ ቤንት ኹወይሊድን ለሙሐመድ ኢብን አብዱላህ ድረነዋል፣ ሰጥተነዋል። ደስ ይበላችሁ፣ ደስ ብሎናል አላቸው። ከዚህ በኋላ ነበር
በዓለማችን ከኢስላም ጥሪ በፊት ድንቅና አስገራሚ ጋብቻ በታላቁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና በእናታችን ኸዲጃ ረዲየላሁ ዐንሃ መካከል የተከናወነው ከገንዘብና ከሹመት በላይ መልካም ስነ ምግባርና ጥሩ ጸባይ አስበልጣና አፍቅራ ኸዲጃ ረዲየላሁ ዐንሃ ነቢያችንን ሰለላሁ ዐለይሂ ወሰለም አገባች። እውነተኛ ፍቅር ማለት ይህ ነው። ቃና ቲቪ ላይ እና በህንድ ፊልም ላይ አይደለም። ይህ ፍቅር በኸዲጃ በፊት የነበረ ነው። ሞዴላችን መሆን ያለበት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሆን አለባቸው። ታሪኩ ተፈጸመ። ኢንሻአላህ እንደወደዳችሁት ተስፋ አደርጋለሁኝ። ከወደዳችሁት ላይክ እና ሼር፣ ሰብስክራይብ በማድረግ ተቀላቀሉ። ኢንሻአላህ በቀጣይ በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ